lakkoofsa 31 raajii Isaayyaas 40 ትንቢተ ኢሳይያስ ምዕራፍ 40 ቁጥር 31 warri waaqayyoon abdiidhaan eeggatan garuu humni isaanii ni haareffama akka joobiraas baalleedhaan ol ni ka'u ni fiigu garuu hin dadhaban ni adeemu garuu hin mudukan ቁጥር 31 እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ እንደ ንስር በክንፍ ይወጣሉ ይሮጣሉ አይታክቱም ይሄዳሉ አይደክሙም አሜን ያ ያዕቆብ ያ እስራኤል ከራንኮ ዋቀዮ ዱራን ነው ከቴ ፍርዲን ኮ ዋቀዮ ብረት አናፈን ያለም ልጅቴ ማሊፍ ዱበት ማሊፍስ ኮመታ አቲም ቤግኔሬን ነገኘሬስ ዋቀዮ ጎፍታ በራበራን ጅራቱ ለኒስ ጉቱማ ሰብየ ለፋው መዳ እኒ ሙዱ ኩንደደቡ በና ኢሳስ ነምኒ ቆሬ ብረንገው እኒ ወረደደበኔ ፉም እና ወራ አንጎን ቀምኔፊስ ጀብና ኒከን ጆሎን ይደደቡ ኒሙዱ dargaggoonnis gufatanii ni kufu warri waaqayyoon midhaan eeggatan jedhetu gaaffiidhaaf deebii laata waaqayyotu ለያዕቆብ ለእስራኤል ለጥያቄው መልስን ይሰጣል ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች ፍርዴም ከአምላኬ አልፋለች ለምን ትላለህ ለምንስ እንዲህ ትናገራለህ አላወቅህምን አልሰማህምን እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው አይደክምም አይታክትምም ማስተዋሉም አይመረመርም ለደካማ ኃይልን ይሰጣል ጉልበት ለሌለው ብርታትን ይጨምራል ብላቴኖች ይደክማሉ ታክቱማል ጎበዛዝቱም ፈጽመው ይወድቃሉ እግዚአብሔርን በመታመን የሚጠባበቁ ኃይላቸውን ያድሳሉ ያለ እንደ ንስር ብሎ የንስርን ባህሪ ያወራ ይሄዳል መታደስ ብለን ነው አሬፈሙ ዋሜቀቱ አሬፈማ ጀነ ዋምባኤ ካራኒ አሬፈማ መንኒ አሬፈማ በክኒ አሬፈማ ስፍራ ይታደሳል መንገድ ይታደሳል ቤት ይታደሳል ዕቃ ይታደሳል በጣም ብዙ ነገሮች ይታደሳሉ ሰውም ይታደሳል ደግሞም ከወፍ ዝርያም ንስር የሚባል ራሱ እንደሚያድስ እግዚአብሔር ቃል ይናገራል ሌሎች ሊኖሩ ይችላሉ ዱቢ ዋቀዮ ኩኖ ጆብሪል አኮፍ አሬሱ ጅራቹዳፍ ኢትደበለሙዳፍ ሁሙሪ ሰደበለቹፍ ሁምነ ሳሪፈቹፍ ኢትፈ ጅራቹዳፊ አካ ኦፋሬሱ ዱበታ ዱቢ ዋቀዮ አከሱማ ነምኒስ እስራኤሊንሲ አቲ ሃረውን እንደንደሰ ጀዴ ጋፊሳፍ ዲቤሉላት ዋቀዮ ጀቹ እግዚአብሔር ለእስራኤል ወይም ለያዕቆብ መልስ ሲሰጥታላችሁ ምን ብሎ ያዕቆብ እግዚአብሔር ትቶኛል ነው የሚያወራው መንገድና መንገዱ አንድ አይደለም ረስቶኛል እሱ ደግሞ እግዚአብሔር የምለው እንዴት ረሳለው እኔ እኮ የምድርና የሰማይ ፈጣሪ ነኝ ደግሞ እኔ እኮ አልደክምም ማስተዋልም ብዙ ነው እያለ ግን ለሱ የሚያወራው መታደስን ነው የሚያወራው ጀቢኖ ፊሳስ የዋቀዮ የሮዴ ቢላቱፍ የሮኒ ከራንኮ ዋቀዮ ድራ በዴራ አኒ ነዲሰራ ዋቀዮ ጀደ የሮኒ ጉንጉሙ ሂምበሬ ነምቤግኒያቲ አኒ ሁማዳ አኒ ውበና ጉዳን ቀባ ጀደቱ ዋን ያዕቆብ ጎቹ ቀቡትም ያዕቆብ ማድረግ ያለበትን ነው የሚነግረው እግዚአብሔር ማለትም መንገዴ እንዲህ ሆኗል የምትለው አንተ ጋር ነው ችግሩ ያለው ነው ከራንከንኮ ዋቀዮ ራካተራ ዋቀዮ ነዲሰራ ከንጀቻ ጅርቱ አነብራቱን ተንስብራ ጀደቱ ዋቀዮ ዮ አመንቴ ኒ ሃሮፍታ ትንጀቻር ነምኒ አመኑ ኒ ሃራ የሚያምን ሰው ምን ይላል ይታደሳል ስለ ንስር ባህሪ ያወራውና እግዚአብሔርን በመተማመን ነው ብሎ የሚጠባበቁት ልክ እንደ ንስር ነው ብሎ ይላል ወሪ ዋቀዮን አብዲዳን እገተኒ አክጆ ብራት ዴቱ ዋይ ወራ አመንቶታ ዱበት እጋ ነምኒ ሁንዲ ሃራው ዲሱ ደንዳ kan haarau kan dubbi waaqayyo ከነየሙ ወራ አመነኒፊ ወራ አመንቲዳን አብዲዳን waaqayዮን እገተን በእምነት እግዚአብሔርን ለሚጠባበቁት ነው ይሄ ድምጽ ሌሎች ላይገባቸው ይችላል ምክንያቱም በጥቂቱ ነግራችሁ ነበር አንድን በጌታ ያለውን ሰው ቃል ብትነግሩት አይገባው ጥቅስ ብትነግሩት አይገባው ማለት እሱ ጋር ምንም ነው ዱቢስ እንዱበተኒ ነማይና ማን ተከብረት ይወከነ መጓን ጎፍታን ታነ ነማ ክርስቲያናን ታነ ብረት ጥቅስ እንዱበተን ወንጌላማት ይወተር ዮሐንስ ጀተን ሙለታው ጀተን ሰብረት ዋተከምቲ ማለፊ ፓወሪን ቀም ቤኩ ወረ ክርስቲያኖት ሀገሩ ጀነቱ ዱብች ሚሃሬስ ጀነስ ዋሰዲቱ ክርስቲያኖት ሀሬሳን ሲንጀ ዋሰዲ ሶስት ነገር ያድሱናል የእግዚአብሔር መሳሪያዎች ናቸው እነዚህ ሶስቱ ነገሮች ሜሻሌ ዋቀዮት ወርኩን ሰደን ከነማምቲ ወርኩን ኑ አሬሱ ደንደው እነዚህ ሶስቱ ነገሮች እኛን ያድሱናል አንድ የእግዚአብሔር ቃል በሉስኪ ከነጋ ያድሰናል የእግዚአብሔር ቃል ዱቢ ዋቀዮ ዱቢን ዋቀዮ ኑሃሬስ ዋሰዲ ኬሳ ንጀልቀባ ዱቢ ዋቀዮት ዱቢን ዋቀዮ ገረኬሰን ይሮዱፉ ደንዴቲ ሃሬሱ ቀባ የማደስ አቅም አለው እግዚአብሔር ቃል ሲመጣ ምን ያድሳል አለን ሰሙና ማሃሬስ ጀን ዱቢን ዋቀዮ ዮኪንሞ ያደነ ማሃሬስ ጀን ካናኦል ሃሬስ ከዚህ ወደ ላይ አይምሮን ያድሳል የእግዚአብሔር ቃል ሐሳብን ያድሳል እግዚአብሔር ቃል መጽሐፍ ቅዱስ ከፋፍሎ ስለሚያስቀምጥ ነው ዱቢን ዋቀዮ ኤሳን
gara gurraa seenee dhaqee haaressa sammuu namaa nama jechisiisa akkanumatti yaadu nama godha ሰው እንዲያስብ ያረጋል ይመጣና ሐሳብን ያስቀይራል የእግዚአብሔር ቃል ሰውን ከክፋት ይመልሳል የእግዚአብሔር ቃል ልክ ሰው እንደሚያወራ ያወራል ለሰዎች አውርቷቸው አቅም ስልታሴን በኩል ቢምት ዋቀዩ ይቹን ድንገተ ጋፈ ነምንስን በእንፋል ዋንስን ከሰ ጅርተን ዱቢ ዋቀዩትን ዱበቱ ገፈከና ይሪፈቱ ይቹን ነመቸቱን ተን ዱቢ ዋቃቱ አሳጅራ እስኒፍ ገላችሁ ነው ፊከሰኒፍ ዋን ሐሳ ማጅ ምን ነገር ለናንተ ይገባችኋል ምን ላይ ነው የሚያወራው አይምሮ ላይ ያወራል ሐሳብ ላይ ያወራል ያደር ሰሙረቲ ሐሳ ዱቢን ዋቀዩ አመንቲን ማራቲ ዱቢ ዋቀዩ ራቲ ዱቢ ዋቀዩ አገውራቲ ኡፋ አመንቲን አገውን ዱቢ ዋቀዩቲን ጉረሴና ዱቢን ዋቃ እርገ ጉረሴ ቦዳ ሰሙ ጅጅራ ኢላልተ ጅጅር ሐሳብን ያስቀይረዋል ምን የእግዚአብሔር ቃል ይቀጥልና ቃሉ ደግሞ ምን አለው አለን ድምጽ አለው ቃሉ ራሱ ለምሳሌ አንድ ሰው ገልሻለሁ ብልሽ ይህ ንግግር የሰውየውን ኃይል የሚገልጥ ከሆነ ድምጹ ያሰቃያል ወይም መግደል የሚችል ሰው ከሆነ ያ ሰው ድምጹ ይጎዳል ግን በሰውየው ዘንድ የመግደል ኃይል ከሌለው ድምጹ አይጎዳውም ስለጄስ ጀዴ አምንሱን ቃመ ከነጎቹ ደንደው ይወቴ ዱቢ ከነ ከሰ ሰገሌ እንጅራ ሰገሌ ቮይስ ይጅራ እንይብሳ ሲገሌ ዳዊት ነምቸተኩ መቃንሳ ናባን ጀደማ ይኪሳ ሳሬ ናባን ማለት ውሻ ማለት ነው የሱ ትርጓሜ እና ዳዊት ድሬሎ ላረቱሬቱ ነምችኩኒ ሰከብትር ባታ ጀደን ከነ ኦሪ ከነ ሆርሲሳ ናባንቱን የሮ ድሬ ወራን ረጅሩ ባኪ ኦሪኒ ሳዴ ዳውለኒ ሎልቶታ ለመቱ ወሉላ ጭረት ወረገማና ወሉላ ዳዊት ኦሪነ መቸከናስ ኒ ኤጋፍቱሬ ወርሱን ይወርግንስ ነጄስ ዋንተ ፊኔ ኤጋፍቱሬ ዱመረቲ ኦሪሳ ኤጌፊቱ ነመተርጋ ዋነኛ ዱንደበ ኦሪኬ ሎላሰነ ኤጋንቱሬ ኦላና ኤርጊ ዋነኛ ዱናኒ ናባንቲ ሎልቱ ኤርጌቹ ወታደር ኤርጊ ናባነከሴ ኩኒ ኢልሚ አባሳ ሳውል ድረቲ ከይ አባሳ በቀቴ መፈንቀለ መንግስቲ ጎርጫ ከትገለ ኩኒ ኤውኒ ዱርየን ኩኒ ኒ ኦላና ኤርጊ ጀዱ ኩኒ ኤዲ ዳቃ ተከስቲን ጀዳ ኤዲ ወሪ ኤርገማን ዳቃኒ አከሱ ጀዳ ዳዊትመን ዳዊት ትየሮማኒ ዳዊት ሃርዳ ሞርሚ ነምቻ ከናረቡለናን ጀደ ከከቴ ሎልቶ ተፍረተ ከኤ ሃቲማና ኦጌቲ ጀዳ ሃቲማና ናባን የሮ ኦጅቶ ተወራ አቺራ ከነደገሱ ፈርደፈ አተካቴቱ ወንቶታ አርካን ቀበን ከነ ወንቶታ ከመስኝ ጀዳ ኦላፋ ከነ ቀበቴቱ ከራት ዳዊት ተደምቲ ዳዊት ሩፍቴቱ ያሞቲ ያነመ ጉዳይ ያነመ ዋቀዮት ያቲ ኢገር ከከረት ቦኤም ቤኩ ሲን ዋቀዮት ሲብሎላ ነምችኩን አከማቃሳቲ ሰሬዳ ከናፊ ኦፍማ ዲገሳ አንገላስቴ ነፍሰ ገዳይን ተይኒቲ ኩኖ ለኩኖ አርከፉዲ ኮን አርካፉዲ እትንጀተ ቶለ ጀደ እንዲሁም ኤብሴ ዱበርቲና ሰሙንከ ኤብፈማዳ ጀዴቱ ኢሴ ዴቢኤ ነምች ገልገለሰና मनजरा वर्री मन केसा इत्मनी माल jedhani daawiti mormi sa irran bulu nanajjeesa siin jedhenan yeroo san kufeedu jedhe jechuma kana hasan daawiti mormi namicha kana irran bulu nanajjeesa siin jedhenan fenti agasi dhaqanii awwaalan maal jennan balbu dangixoo moote ilaale እግዚአብሔር ቃል jechuun maal jechuudha sinajjeesa kan jedhe qaama ajjeesuu danda'u dhagarte sinajjeesa sun emmatu namni karaa deeman tokko sinajjeesa dhe namichi induu ture feentin godhu garuu eewu jedhe daawit yeroo daawiti yaadu sagaleeni dubbii sana keessa jiru utuu daawit hin naqin ቢን ዋቀዮ ሰገሌ ቀበፍ ከሳቲ የእግዚአብሔር ቃል ድምጽ አለው እሱ ነው ቃሉ ሲመጣ አይምሮአችንን ያድሳል ሰሙ ከለይጅር ሰገለኒሳ ማለቹዳ ፈከኛፍ ንሳገሉ ያደገራገት ደረቹ ዱቢ ዋቀዮቲን ዮተይዳ ዴቢያ ኦጂ ከሰኒ ሳማራ ዴቢያ ንጀላን ከራሳስ ደላራ ዴቢው ኩልቢያ ገትበር ሰገሌ ለፎና ከሳ እዩዳኒ ዴቢያ ከስጎዳ ሲረዳ ኩልቢያ ዋቀዮቲ ሰሙረት ከነጀቱ ዱቢን ኩን ሰገሌ ኦፍ ከሳ ቀባ ነሞኒ አከ ዴቢያኒፍ እንዲመለሱ ቃል ውስጥ ደሞ ድምጽ አለ ንሳ መግባት እሱ እኮ ነው ንሳ ለመግባት
እግዚአብሔር ቃሉን ልካል። ቃል ውስጥ ደግሞ ድምፅ አለ። ያ ድምፅ ደግሞ ከአይምሮ አልፎ ልብን ይነካል። የቃሉ ድምፅ ከዚህኛው ከሐሳብ ያልፍና ከመረጃ ያልፍና ልብን የመንካት አቅም አለው። ከዛስ ልብ ሲነካ ያምናል። ሰው ቃሉን ያምናል። አልፏላ ከመረጃ አልፎ ልብ ጋር ደርሷል። ያምናል። የሮ ሰሙረ ቤኩምሰረ ደርቤ ገረለጴ ስጀን የሮ ደቁ ሂናማንም ኢሳጋ አመንቲ ዱቢ ዋቀዮ ገርነ ማይሩፍ ከናፍዳ ቶኮ ከራረበዋ ቶኮ ዳጋረበዋ ቶኮ ቆራቲ ከሰበዋ ቶኮ ለፋጋሪ ረበዋ ይዳ ቶኮ ሰኝን ቶኮ ነበር ለጴቱ ገራቱ ሰአፉር አፉሪሳን በቃ አፉር እኒ ቶኮ አሱመራ ዱቢ ዋቀዮ ፍዳቴራ ሰገሌ ዱቢ ዋቃ ሰና አስንፊን ገረ ከነንፊን ቶኮ ዳጋራ ይዳ ዳጋ እኒ ቱሞንሴን ወተኮ ዱቢ ዋቃ ተሰሩቹ ዳጋማ ቶኮሞ ካራይ ረይዳ ሰሞ ሲምብሮተ ቱፍናነት አይዳ እኒሞ ዲመትኮ በከትንከ ቶኮሞ ቆራቲ ከሰረ እኒሞ በየለፋስ እንጃለታ ዱቢ ቅለት እንጃለታ ፍሬ ባፈቹም እንደው ቶኮሞ ለፈጋሪ ደድ ይበ ጃተማ ሶዶማ አርገታ አይዳ ገራገሩማን አርፈን ሳቲ ለጴዳ ልብ ነው። የአራቱም ልዩነት ቃሉ አንድ ነው። አንዱ ቃሉን እዚህ ጋር ይወስደውና ሐሳብ ቀይሮበት አሰርቶበት ወደ ልብ ያመጣል የቃሉን ድምጽ። አንዱ ደግሞ ዝም ብሎ እዚህ ይዟል በቃ ይረሳዋል። አንዱ ደግሞ እዚህ ጋር ያመጣው ራሱ ለሰይጣን ሰጥቶት ይሄዳል። ባዶን ነው የሚሄደው መንገድ ዳር የተሰራ ማለት ነው። አንዱ ደግሞ እዚህም አያመጣም እዚህ ጋር ማስቀርብ በመሃል አንገት ላይ ያደርገዋል። ከዛስ ይታነቃል። ፍሬ ማፍራት አይችልም። ወይ በአይምሮ አይባልም ወይ በልብ አይባልም። ወይ አመነ አይባልም ወይ አላመነ አይባልም። አንዱ ልብ ላይ ያመጣና በዚህ የሚገባውን የቃሉን ድምጽ ልብ ላይ ያመጣና ፍሬ ያፈራበታል። ያ ሰው እናንተ ናችሁ። ቃሉ አይምሮን የመቀየር አቅም አለው። ዱብች ሰሙነማ ያደነማ ጅጅር የቃሉ ድምጽ ደግሞ ልብን ነው የሚቀይረው። ሰገሌን ዱቢ ሳቲሞ ያደገራ ከነ ዮኪን ሰለጴ ጀኑ ጅጅር አመንቲን ኢስ አመንት ሁንዱ ነጋበር ሁንዲ ገሩ ይነመኑ ማሊፍ ሰሙነማቱ አመነምት ለጴ ነማቱ አመነመለ ሰውሉ ይሰማል። ሰውሉ ግን አያምንም። አሁን እየሰሙኝ እንኳን ምን የማይገባቸው ሰዎች አሉ እኮ ጸልይላችኋለሁ እንጂ ገና ምንድነው የሚያወራ የሚሉ አሉ እኮ በእውነት ወተክ ማላ ሳጅራ ወተክ ከንገለም ጅርበር ነሞተ ከነማ ይዋር ከረከ ሰከረተ መለ ረፈኒ እንጅረን በቃ አከሰ እላል ዱቢን ዋቃ ኢኑ ፈገረነማ የሮዱፍ ነማ ጢንጠሌ አስፊደለ ቤት ፊደቱ አመንቲዳ ነው ጅሮል ፈታ ኦኬ የእግዚአብሔር ቃል ያድሳል። የእግዚአብሔር የቃሉ ድምጽ ያድሳል። የኢየሱስ ደም ያድሳል። ዱቢን ዋቀዮ ኒአሬስ ሰገለን ዱቢ ዋቀዮስ ኒአሬስ ኢግል መሳ ኢየሱስ ክርስቶስስ ኒአረምስ ዋሜቀሳኒ ዋሰዲ ሶስት ነገር ናቸው። ሶስቱም የእግዚአብሔር መሳሪያ ናቸው። ሶስቱም የሚያድሱት እኛን ነው። ሰረድ ሳንዩ ሜሻለ ዋቀዮት ሰደን ሳንዩ ኑኗሪስ ኑቲ ሞ ሰሙ ቀምን ኑቲ ለጴ ቀምና ኑቲ ጢሰሙ ዮኪን ሞ ሰሜ ሂሊና ጀደሙ ቀም ፈከኛፍ ዱቢን ዋቀዮ ሂሊና ብረነቁ ሂሊና ጋር የትም የእግዚአብሔር ቃል አይምሮና ልቡን ነው የሚያስተካክለው። ሂሊናን የሚያነጻው የኢየሱስ ደም ነው። ጢሰሙ ነማ ከንቁለሱ ይገ ኢየሱስ ክርስቶስ ጢሰሙን ንጀኑ ዋቀዱን ፋይቹ የግል አምላክ ምንም ማድረጋችሁ መሸወድ የማትችሉት ማለት ነው። ገና ሳታደርጉም ቶ ይላል መንፈስ ቅዱስ አይደለም እኮ ሂሊና ይባላል። በዛኛው ሂሊና ከወክስም እንደ አይሉም አቺ ወራ ሂሊናን ከስን ጨጳው እንጀራ ጅሩምት ያልኩን ሂሊናን ቀብዱ ሸኔ ማቹራ ኡንፋኬ ጥቆ ተቆ ገምቶ ዋቁ መከቲ በቃ ገናቱ ትንጎሬ ሲትማ ኤርጋ ጎቴ ሲሞ አራራ ሲንጎዱ ከዝጎቴ ከሲንጎኔ ያተ ጢሰሙ አራራ ሲንጉ ምሕረትም ማረግም ጥፋትን ብቻ ይነግራል። መጀመሪያ ሳታደርግ ይነግራል አታደርግ ብሎ ካደረክ በኋላ ከዛ ነፃ ሊያወጣ የሚችለው ቄስ የለም፣ ፓስተር ነብይ የለም። ከዛ ነፃ መውጣት የሚችለው የኢየሱስ ደም ነው። አሜን። ኢየሱስ ኪሲት ይሰሙ ጀላ ዮኪን ሞሳ ሐሜሲቱ
hilliina jalaati nama haaressa. Yeroo waa'ee dhiiga Yesuus haasoftanii akkasuma qajeelaa taatu bakka wanta hin beektanii garuu qajeelaa taatu bakka የክርስቶስ ደም ስታስቡ ጻድቅ ነው የምትሆኑት። ማለት መረጃ አያስፈልጋችሁም። እናንተው ራሳችሁ ውስጣችሁ የመሰክርላችሁ ነገር አለ። ታዲያ የህሊና ክስ ወይም ኩነኔ የሚሰበረው የሚጠፋው በኢየሱስ ደም ነው። አሜን። የዓለማወቅ የስህተት መንገድ የሚስተካከለው በእግዚአብሔር ቃል ነው። አሜን። ልብን የሚያውቅ ጠማማነት ደግሞ የሚስተካከለው በቃሉ ድምጽ ነው። ወረከነ ሰደን ከነጋ አራው ሰከንጅን አመቱ ጆብሪ ፎኑማኒ ኡሙሪ ሳደረፈቹ ፎጋፉ ተመደበለ ቶርባ ተመጅራቹ 40 ዓመት ጨምሮ 70 ዓመት ለመኖር ስል መተው ያለበትን ይተዋል። ከዛ ከአለት ጋር ይጋጫል። በስጋ ያለውን ያረጀበትን ከላው ላይ ያራግፋል። ህይወቱን ይቀጥላል። ኡቱ ጆብረቴ ፎኑማኒ ኮቾ ሳከነ ፍራ ጫጫብሴ ከታተቹዳ ወንቶ ተረት ዱሎ መነ ፍራ ወርጉ ፌቱ አፉር ተመደበለ ቶርባ ተመጅራቹ ዳፉ የሸንተሚ ቀደማ የሸንተሚ ለማተውከሽ አመጋ ጆብረ ጀደ ያሳ ወረ ዋቀዮን አብዲዳን የገተን ወረ አመነን በእምነት የሚጠባበቁት እነሱ እንደ ንስር ብሎ የንስርን ባህሪ ደግሞ ሲያወራ ይታደሳል እንጂ ጅራማ ሂንሃራ ማልጎለ ጆብር ሃራው ይወበርባድ ወልት ዱፈኝን ፌሎሺፕን ጎዱ ኤኞጅኒ ካታወጅኒ አው መታደስ እድሜው ማስቀጠል ሲፈልግ ሌላ ሰው ሆኖ መገረስ ሲፈልግ ንስር አሁን ህብረት የሚያደርገው ከአለት ጋር ነው። ብቸኛ ከአለት ጋር በቃ ከአለት ጋር ያረግና ልክ እንደዚህ ነው። ክርስቲያንም ተአድሶን ሲፈልግ በእነዚህ በሶስቱ ነገር ነው። ዓላማው ግን ከአንዱ ከክርስቶስ ጋር ትክክለኛ ህብረት ለመፍጠር ነው። በኢየሱስም ከእርሱ ጋር ህብረት ይኑርህ። ኢሳዎጅን ተኩማ ቀባድ አሜን። ከንኮፍ ከንከሰኒ ጋር ኢሳ አናብስን ተኩማ ከንቀባኑስ ኢሳዎጅኒ ካን አረብኑስ ሜሻሌ ሳቲን ዱቢሳ ሰገለ ዱቢሳፊ ይገይሳ ቶክ ያዳፍ ሰሙ ኬኛ ሃሬሳ ዱቢሳቲ ለማ ጋራ ኬኞ ክለፔ ኬኛ ሃሬሳ ሰገለ ዱቢሳቲ ሰዲ ጢስ ሰሙ ኬኛ ሃሬሳ ይገልመሳቲ ኩኒ ሰደንጂ ጅራምናን በቃ ጅረኝ ትፋ ዋን ሃራ ጅራ እነዚህ ሶስቱ ከታደሱ አዳዲስ ነገሮች ከፊት ይመጣሉ። የበረከት ደጆች ይከፈታሉ። አሜን 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 አሜን። ኦኬ ይሄ ነው የሚያስፈልገው። አሁን ተአድሶ ስንል ለኛ ተአድሶ ስንል ጸሎትና ብዛ ማለት አይደለም። ለኔ ጊሮ አሮም ሰጀኑ ከረተባይ ነቻንጁ ረኮን ቀቡን እንጀቻጅሩ ያደከኛ ጅጅር ሐሳባችንን ቀይሯለን። ምን ማለት ነው ማለት ይችላል? ከራሃራኒ ያዳሃራ በርባዳ አዲስ መንገድ አዲስ ሐሳብ ነው የምፈልገው። በአሮጌ ሐሳብ አዲስ መንገድ ላይ አይከድም። ያ ደግሞ ፈዳን ከራሃራ እንዴም ለምሳሌ ብዙ ሰው አዲስ ነገር መፍጠር ይፈልጋል፣ ግን የሚሄደው በአሮጌ መንገድ ነምኒ ባየን ዋና ሃራው ጀቹ በርባድ ጋሩ ከራን ደሙ ከራሞፋድ እብን ዋማቲን ከወጀቻትሮ ጀተ ነማሃራንታቶቲ ማቲ መከታት አባ መከታት በቃ አባ ይሆኒ ጅሬኛ ፋሚሊን ከዱራን ጅራ ስትራን ጅራተና ሳልመታት መረት ቤተሰብ ሲሰራ የኖረውን ስራ ብትሰሩ በቃ ቤተሰብ ደርሶ የቆመበት ቦታ ደርሳችሁ የምትቆሙት። ለየት ባለ መንገድ ከሄዳችሁ ግን ለየት ያ ነገር ነው የምታመጡት። ለዚህ ደግሞ የሚያስፈልገው ታድሶ ነው። በምን በአይምሮ በሐሳብ በልብና በልቦና ወይም በህሊና በመንለው ማለት ነው። ዋን ሃራርጉዳፍ ኦጂ ሃራውጀቹ ዳፊ ወንትኩን ሰደናራው ቀብ ሰሙነማ ያድነማ ባይ ዘ ዌይ ሰው በልቡ እንዳሰበው ልክ እንደዛ ነው ይላል እኮ እግዚአብሔር ቃል። ነምኒ አኩማ ገራሳቲ ያደ አኩማ ሰናይ አማ ያደ ጉዳ ሴር ነው መርኩ እንጂ ዋቂ ነው መርኩ እንጂ ሰይጣን ነው መርኩ እንጂ ነምን ነው መርኩ እንጂ ሰውን የሚከለክል የለም። ትልቅ አሳማሰብ የሚከለክል እግዚአብሔር የለ፣ የሚከለክል ህግ የለ፣ የሚከለክል ጂኒ የለም። ይቻላል እኮ ከፍ ያለ አሳማሰብ ይቻላል። ምን ይፈልጋል ግን ተአድሶ ያስፈልጋል። ሃራኡም ሰበርባዳ ጅሬኛ ከለሰ ደብተን ጅራቲን ኮስኔ ብሳ ጅሬኛ ከለሰ ደብተን ጅራቲን ዋማቲን ከጅራታ ተረሰነ ብለ ደርቢ ይችላል መቃየስ
ሰዲታኒ ቶኮ አርማታ ቡኬስ እኒ ለማታስ አርማታ ቡኬስ እኒ ሰደፋስ አርማታ ቡኬስ ሰደንሳኒ አርማታ ቡኬስ አንደኛውም አርማታ ነው የሚያበካው ልበል ሁለተኛውም ልክ እንደ ሶስተኛው ጋዜጠኛቱ ወይም ጋዜጣ ዱፌቱ ይሰጀል ቀባብረ ለፈ ማሎጀቻ ጅርታ እንጀ ማልደለጋ ጅርታ አንስራን ዋም ቡደን ትኛ ዶጀቻ እንጀራ ካርማታም ቡኬሳ ጅራ ካጂኬን አርጉይ ጀራን ጀልቀባ አታይሙይ እንጀራ ለመብላት በየቀን ስራ እየሰራው ነው አርማታ ያቦካው ነው ይላል ሌላው ጋር ሄደ ምን እየሰራ ነው ማሎጀቻ ጅርታ ሄደ እንኩድሞ ቡደን ጉያን አርገቻ ጅራ ሄደ ቡደን ጉያ ቹን ሻርካ ገራፋ አይተነሰነ ከእጅ ወደ አፍ ቁርስ ምሳ ራቴን ያዘጋጀውኝ ነው ስለዚህ አርማታ ያቦካው ነው ጭሬኮ ምሳኮ ራቲኮ ኛቹፈኒ ወጀቻ ጅራ እነሱን ከመጅ ከን አርጉ ይዳ ያኛው ተቆቶ አይኔ አይሞይ ከስራ እየሰራው ነው ኩኒሞ ዋንጉያን ቡደኑ ጀቻ ጅራ እኒ ሰደፋስ ከን ሞጀታው አንተ አቀ ብራጋስ ተሳን ማሎ ጀቻ ጅርታና እንኩን ኮልፋ ገመዳ ሰሰቄ አንሞዴ አችት ኮሽናን ጃራ ይረዲ አችት ገሞን ጃራ ይረዲ አቺ መነን ጃራ ይረዲ ማሎ ጀቻ ጅራ ጠጠረገቴ ኮልፋ ኦጂሳ ዳቤቱ ሃርከ ሰድረካቴቱ ሰገንታ ሰትም አማል ጎቻርተለ አነመ ሲያጃይብ አቺ ገሞ አቺ መነተኮ አቺ ኮሽና ጃራ አቺ ቦዳ ነሞታ ኢጆሌ ዳንዲ ረጅረኒ ወረባ ፋራን ቀምነ ከሱመ ዱበርቱ ሰባመናረን ጅሬ ኮባረከቻ ጅረኒ ወረከናፊኒ ጋዲሰ ጅሬኛ ኦጀቻፊ ጅራይ አማ ጀረኩን ሰዲ ኦጂን ሳኒሜክ ያዲ ሳኒዮ ኢሳይላ ገራገር ማንሳ ሶስተኛው ገራሚ ሰው ነው ምን እየሰራ ነው ሲባል እንደ መጀመሪያው አይቆጣም አይኔ አይም እንዴ አይልም ባለው ሁኔታ አሁን ነባሪ በሚባል ሁኔታ ራሱን አይገምትም ወይም ደግሞ ሁለተኛውም እኔ ለእንጀራ ነው አይልም አርማታ ያቦካ ፎቅ ይታየዋል ደካሞች እሱ ጋር መጥቶ ሲበረቱ ይታየዋል ስለዚህ ደስተኛ ሆኖ ያብራራል ስራው አንድ ነው ሰዎቹ ሶስት ናቸው ሐሳባቸው ስንት ነው ሶስቱንም የሚከለክል ሰው የለም ሰደን ሳኒው ከንልኩ እንጅር ዱቢን ዋቀዮ ያደነማት ማሊፍ ነው መቃከን ኑላተን ከመናፈቃ ገ መጋዝነ ከሳይወል ወጫወሉ እንጅር በር ወጫወሉ እንጅሩ ሄድን ብሎ በቃ ነገር ሚዲያ ፌደራል አከሳንቁረተኒ ይስሉ ፋይኑ ጨቆ በር ተቆጠቆ አንተ ኮምቤ ኳንቴቪ ጎይ ክርስቲና ማርጅራ ኮኖ ከቼዶ ሳንዱካ ኢሳኒ ያደቱ በደፋሰው አትሞቱ ያዲቄ ሃሬ ስሪ መዳ ውታሉ ቀበለኒ ማለት ጉሬ ዋቶ ገሌፍ ነምኑቱ ዋንገሪ በክብቱታል ሰው እንደ ሳይገባው እንደ ይዘላል ለዛ ነው ሐሳባቸው ስለተበላሸ ይወክሱናል አይገባቸውም ታዲያ ላንተስ እስኪ መጀመሪያ ላንተ ያርግልህ ይሉላል ኢየሱስ እኮ ያድና ስትል ወሬ ባለሽበት ሁኔታ ያዩሽና ወሬ መጀመሪያ ይቀይርሽ ባክሽ ይሉሻል አንቺ ጋር እኮ ሐሳቡ እኮ ነው የተባረከ ሐሳብ እኮ ነው ለምን ቃሉ ቀይሮሻል እማ ሰው ያለውማ ድንገት ፈንድቶ ወደ ህይወት ይመጣል አሜን ካናፍራ በሪሮት ኢየሱስ ጎፍታር የሰከበቱ ሲነጅሩ ጀልቀበ ሲንጀ ጅሬኛ አመት ጅቱ ካላነ ይችላል አትበር ከነሲ ጅጅረምት በር ሱሬ ጅጅረተምት ያት ማነጀረተምት ያደኪቱ ጅጅረም አትሞያደከ ያሶፍታ ሲገለ ዋንሳኒ ሲመጀልቀበ ሲፈተው ሲንጀነኩኒ ሲን ገረከ ድንገተ ዱፍ አሜን ድንገተ ገረከ ዱፍ አገርተኒ ሃራውም ሳይሮ ጀኑ ከንከሳት የውስጥ ነው ተአድሶ ብለን ስናወራ ቃሉ ነው የሚያድሰው አይምሮን ያደ ከንጅጅሩ ሰሙ ከንጅጅሩ ዱብይሳት አመንቲ ከንተው ሰገለን ዱብቻ ፈከኛ ቆጀር ገሞታ በቆና ለሐዋርያ ሥራ ምዕራፍ 2 ላይ እንደምነት ቃውሎ ነፋስ ድምጽ መጣ አይደለም ነው ቃል እኮ ነበራቸው ተምሮ ይለ እንደ ቃል ዱቢ ወጋ ሰሪፍ ወይ በረተኒ በር ዱቢ ዋቀዮ በርሰረ ኢየሱስ አመከንፈ ሰገለ ከኡርሳት ዋቀረ ዱፌታ እንደምነት ቃውሎ ነፋስ ድምጽ ነው የመጣ ቃልማ ተጠቅጥቋል ኮሎምለ አይምሮ ውስጥ አለ ግን እምነት አልሆነም ድምጽ የለውም ዚጋል መጣም በመጣ ጊዜ እሳት ሆነባቸው በልሳን ተናገሩ ቀጥለው እናንተ ሰቀላችሁት ተገደላችሁት እናንተ በጲላጦስ ፊት ሱነትን መስክሮ እናንተ ይሰቀል ያላችሁት እግዚአብሔር አብ በመንፈስ ቅዱስ ኃይል ከሙታን አስነሳ
ይህ ነገር ከየት ነው መጣ? ባለፈው እኮ ነበር ፈርቶ ተሽጎ ነበር። የቃሉ ድምፅ አይምሮ ላይ የነበረው ወደ ልባቸው መጣ። በኢየሱስ ስም ያ ያሰብከው ነገር ይሳካል። በአይምሮ ያቀርከው ነገር በልብ ላይ ይወርዳል። ሰሙኬ ተቀንቀዮስተ ለበከ ረገስ ይዱፋ ይራወተ ኢላ ቤኩምሲ ባይን ሰሙኬ ብረጅሩ ዱቢን ዋቃ ሰሙኬ ብረጅሩ ገድሲ ፈደር ቡገር ለበከቲት ወደ ልብ ይተላለፍልኝ በኢየሱስ አይምሮ ጋር የነበረው ሐሳብ ጋር የነበረው የቃሉ ድምፅ ወደ ልብ ይምጣ በኢየሱስ። በጣም ብዙ ሰዎች አቅዶ የማይሳካበት ምክንያት እኮ እሱ እኮ ነው። አይምሮ እዚህ ጋር ነው። ድምፅ ካለውና የቃሉ ድምፅ ወደ ልብ ከወረደ ሰው ያምናል። በቃ አማራጭ የለውም። በቃ አማራጭ የለውም። ነምን ፍለነውን ቀብ ሰገሌን ዱቢ ሳቲ ገዲ ኡፌል ለበረተኛን አመኑራን ከነፍ ፍለነ ብራን ቀብ ሃራውም ሰይሮ ጀኑ ይሮባዬ ኦሊኒ ኮቴ ዱዳን ታኔ እነሱን አለ ሳኮናው የተሰነጠቀ ነው የሚባለው። የሚበላ እግዚአብሔር ብሉ ብሎ የፈቀዳቸው ማለት ነው። ያመነጅጋሉ ኦሊን ኮቴ ዱዳን ታኔ ከን ኮቴን ሳኒ በቀቃ ከን ዋቀዮ ለኛ አዳ ደሰሮ ሙሴት ይለየመ አላለ ጉሩ ጉያው ገልገላ ጪሰኒ አገርተኒ ቶቴ ወደ ትክሴቱተን ጆለን ከተሜን ቤተንሲን አበነነ አስጀላን ዋንን ተታኔ ዋን መርግቻ ወጅን ደበርቴ ገልቴ ተኮተኮ ማልጎዱ አየው ወር ክርስቲያኖታስ ላከሽ ዱቢዋ ጋር ከነቀምነ ምድር ብላ ጥቅሲ አቤት መባይን ከሰኒ ነመብራታ ሰው ደማ መጋላ ከሳት አቤት አነናንጀ ሮባዬ ማት ጎተ ጆሬና እንጂ ማለት ይነመን ሲሱና ሰው ዱቢዋ ቀዮ ገናቱ መጫን በሪነስ ከሳሰው ዱቢዋ ቀዶ ከሰከሰ በስመ አብ ኩኒጋ አለል ጉረሜ ጎደሜ አስገኤና አከመስ እንጀራ አከዋን ኮቾዳም በለሊ አጅርቱት ሲራችስ አሜን። እሱ እኮ ነው የምነት ይሰበራንቲ isa erga dhagaani bood amma koy anama haaraawnu barbaachisaa nuyi namoota amantiiti kiristaanotadha. haaraawum simmoo waa sadiini dubbii waaqayyootiini sagalee dubbii waaqayyootiini dhiiga yesuusiini sadan isaayyummoo tokko sammuu keenya haaromsaa lama laphee keenya haaromsaa sadii xiis sammuu keenya haaromsaa yeroon jedhu amma galte yoo baay'ee ogeessa taate tu nyaata keenyaattu tu chaatiif hagootu agarte maal taaree gara laphee dhufaa achi booda wanti kam yoosqunname wanti kamim እንደበራይታት አታም ወይ ኑብራ ዋና ከሲ ደንቃና ከሲንጅሩ ዮሸዶል ካቴ መታሽ ረባና ዮሸን ገድጀት ደበረብራ በቃ ኢየሱስ ክርስቶስን ኡምኒ አመንተሲ ይፋድፍ የእምነት መንፈስ ወደ ህይወት ይምጣ። ዕብራውያን ምዕራፍ 13 ቁጥር 6 ላይ እንደዚህ ይላል ካቶ አልጥልህም አልተውም ብሏልና አንተም በድፍረት እግዚአብሔር ከኔ ጋር ነው ብሮተ ቁርሰዲሽን ሻንጃ ሲንገጡ ሲምቡሱ ሲንዲሱ ጀደረ ዋንቴፍ ኑሰዳ አመንቲዳን እንኑ ገርጋር ጎፍታል። አንዳንዱ ደግሞ አይምሮ ውስጥ ራሱ የለውምና ማለት ቃሉ አይምሮ እንደሚያድስ ስለማያውቅ ይከፍታል መጽሐፍ እንዴ ይሄ እዚህ ጋም የለም እንኳን እዚህ ተው እዚህ ሩቅ ነው አሲ ፈጎል አስንጅሩ ካናሁ ድንገት እና ተቆጡ በቃ ዋቀዩ ቆነትዱበታ ከነከሳት ጀሬቱ ባን ጋፈላሉ ይሁዳን ኦፈንሴዳ ስማ ከዛ አይ ኩን ኮሚቴ አቺ መጣፋ ከኛ ጋበኑ አቲስ ኦበሌሲ ስማ ለምን የለው ማዚ ውስጥ ይሁዳ ራሱን አጠፋ መላግኝቶ በስ የኔ አይደለም በኢየሱስ ስም የኔ ቆይ ሌላ ነው ሲያጣ አንተም ራስን እዚህ መጽሐፍ ቅዱስ ውስጥ የእግዚአብሔር ቃል ብቻ አይደለም ያለው የእግዚአብሔር ቃል ብለን የምንልበት ምክንያት የእግዚአብሔር ቃል ስላለ ነው። የሰዎችም ቃል አለ የሰይጣንም ቃል አለ። የተናገረው ሰይጣን እንጀራ ዳቦ አርግ ይሄን እንትን ዳቦ አርግ እንትን አርግ የሰዎች ቃል አለ የእግዚአብሔር ቃል። ለዛ ነው ዕብራውያን 4:12 ላይ የእግዚአብሔር ቃል እና ያው ነው ዱቢን ዋቀዩ ጀደ ብሮኒ አፍርኩ ደለማ ጅራታን ዱአምት ዱቢንሳ የቹን ጅራታ ወንተ ፊንዴማ me dubbi ma ke tokkichana ergi jedemti rejan basun malif akuma nama ade me daka jirata da wantef bakka yesus terge hima daka dubbinsa
Kanaafidha dubbii makee ergee naawun koo manaa fayyaa namicha jira attam ati fayyi jennaan hin dhaqa dubbii kanatu dubbiin waaqayyo jiraataa jedheetu humna hojjetu of keessaa qaba. Billaa qara lamaan asiif achiin billaa qara lama beektu qara lamaa billaa qara lamaan qarame asinis qarame caala qara qabe dhukaafeedha afuuraaf lubbuu saayinsiin kam beekumsi kam addan baasu lamaan isaanii afuura kaa lubbuuf afuura kan adda baasu dubbii waaqayyooti. dhukaaf maal jedha መንፈስና ነፍስ አለማርኛው ከዛ ጅማትና ቅልጥም ነው ይለየዋል። አይለያይም እኮ መንፈስና ነፍስ ነው። የትኛው ሙቀት የትኛውም ሰው ከፀሐይ በታች መንፈስና ነፍስ መንፈስ ነው ነፍስ ነው ብሎ ማለት ይችላል። ለምን ሁለቱም መንፈስ ናቸውና። የእግዚአብሔር ቃል ግን ነፍስንና መንፈስን ይለየዋል። ድብን ዋቀዮ ሉቡፍ አፉራ ዱካቡሳ አከበት ሲንት ሙላታ ጅልባ ከነፋ ከስ ጅርት ያማ ጅልባ ኦሪፋ ከተገተን ቤተኒ ወሪ ቃልተን ቤተን አንገላቱ ወንጂቱ ዘይቲ ወይ zayti masana keessa zayti biraan jirti yeroo sina saaffele masala lafasana hatani qilximeettani kee abaftani hattu ishee waa lama dhasi gale isheen utuu hin qalaminatu utuu bilchaatu garteti zayti gosa lama dhasan akka tadabaftu gurun qabdu ሁለት አይነት ዘይት ናቸው እሱ ከፈሰሰ ሰው ምን ይሁን ሽባ ነው የሚሆነው ያቺ ዘይት አየው ጅማትና ምን ቅልጥምን ዘልቀው ነው ምለው ምን የእግዚአብሔር ቃል ሕያው ነውና ሚሰራም ነው በሁለት በኩል ከተሳለ ሰይፍ ይልቅ የተሳለ ነው ደግሞ ሁሉ ነገር በእርሱ ፊት የተራቆተ ነው ይላል ማለት ያያል የእግዚአብሔር ቃል ማሻዲያስ የትኛውም ሰው ባይ ዘ ወይ የትኛውም የሃይማኖት ሰው የእግዚአብሔርን ቃል መሸወድ አይችልም በቃ አይችልም ያወራል ነምኒከም አባልመንታከም ዱቢ ዋቀዮ ሸወዱን እንደው ደፌ ያደግራ ገደቹ ራከነፍ ስታሳ እብሮና አፍርኩ ዳለማ ዋይ ዱቢ ዋቀዮ ጅራታ ተውሳ ኦጂሳ ዱቢን ዋቀዮ ኩን አሽቲ ኢንፎርሜሽን መረጃ ኦዴፈኖዳ አመንቲን ማድራድፋ ዳጋው ነው ዱቢ ዋቀዮቲ ዱቢ ዋቀ ዳጋሜ ኩን jalqaba asiiti bareecheeti sammuu bareecheetu gara lapheetti dhufa yeroo achi dhufu kan inni amantii ta'u ወንጌላዊ ፊልጶስ ኢትዮጵያዊ ጃንደረባውን መከረው በልብ ካመንኳል አሁን አንብቤዋል እሺ መጀመሪያ እያነበበ አልገባለው ዱብሳ ጅራ ኢትዮጵያዊ ኦሮንፊሳ ጧሽራ ዱብሳ ጅራ ማጫፈሩ ቢሳጅራ ሰሙ ከሰቲ ቶረገሉ ፍዲድ አንደርስታንድ ጎቹና ደበ ሰሙዳን ዋቀዮ ኤርጌ ፊልጶስን ኡበቺሴ ዋንዱ ቢሳጅርቱ ከነው በዳይናን ቃምኒ ነው በቺሱ ወንጅረ ከመተሩ በዳይ ኦኬ ጀዴቱ ዋይ ኦላ ወይና ሳጅራ አስራቲ ራጂኒ ሳያስ ኮ ኦላ ተኮ ተከስቴ ጨሉመ ጀዴ እንገረፈሜ አካዋን ቀለሙ ደሙት ደሜ ከስቴ ራጂን ኩን ዋይ ኙ ሃሳ ዋይ ኦፊሳቲሞ ዋይ ነመብራ ሃሳ ጀዴቱ ጋፈተ አመጋ አስሚት አስ ቃሉን አንደርስታንድ ለማድረግ ነው በቃ ሁበቹ ዳፈከደ ዋይ ስለማን ነው የሚያወራው ነብዩ ብሎ ያወራው እዚህ ጋር ነው ማስተዋሉ ተቸገርኩት ማለት መጀመሪያ እዚህ ጋር መያዝ አለበት እዚህ ጋር መቀየር አለበት የሰውየው ሐሳብ አሁን አስረዳው ፊልጶስ ሂልበቺስ ማልጀሬ ራጂቸደ ኦላ ጀደንና ሰው ኦላ ዋቀዮት ይሄድ ንራጂቻ ሰው ኦላ ዋቀዮ ኩኒ አርሳዳፍ ከንፈ ከነሞተ ሁንዱም አፍዱፈ ቀለሙ ተቆቱ ጅራይ ኦላን ኩን ክርስቶስ ሰው ማትረቱ ነመቴ ኢየሱስ ተይዱፋይ ዋይ ሳሳይ ይበግ ስለ እግዚአብሔር በግ ነው ለሚያወራው እግዚአብሔር ለመስዋዕትነት ለኃጢአት መስዋዕትነት ለሕዝብ በደል ያዘጋጀው በግ ነው ይበግ ክርስቶስ አምላክ ሰው ሆኖ ኢየሱስ ነው ሲመጣ እሱ መጥቶ ለሰዎች ሲሰቀል እሱ ነው የሚያሳየው አስረዳው ንበቴቹ አቺዮ ነምኒ አመኔ አወቀው ነው አሁን ያመነው አለ ከውቀት ያለፈ ሄንጩ በማይድ ይሻሊን አማ በከረካ ኤርገ በከው ዋው ገድፍዳሲት አመንቲታ ኤርገ መንቲቴ ጎቸታ አክሽኒታ
gocha waan Yesuus godha jedhe godham achi hin cuubamaad የገባው ሰው አልፎ ለማመን አይቸገርም። የእግዚአብሔር ቃል አይምሮን የቀየረ ሰው ለማመን አይቸገርም እኮ ገብቶኛል ታዳን አሁን እንዳልጠመቅ የሚከለክለኝ ማን ነው ብሎ ጠየቀ። ማንን? ወንጌላዊውን ጠየቀ። ኦኬ ወንጌላዊው ሲመልስለት እንደዚህ አለው፣ በልብ አሁን ያወራውክ በአይምሮ ነው፣ ቃሉን ነው አስረዳውክ። እኛውን ግን አንተን የምታደርገው በልብ ብታምን ከልካይ የለም ማለት እሺ አከኒን ጩበምነ ማቱና ዶርካይደ ብሻኖ ጅራኩ ነው ሁበዴረው ነው በቺስቴቶ ጋራኬቲ ዩአመንቴ ኢሳስላይ ነስ ገርጋሬ ሰከረገሩ ሲንገርጋራምት ሲቱ አመን ካን መጀደ ብራሶከ ጩበሜ ከዮ ብራዳበ ተጠመቀቻው አመነ። እዚህ ጋር ግን ሲቸገር ነበር መጀመሪያ። ቃሉ በማስተዋል የሰውን አይምሮ ያድሳል። ዱብች ሁበናዳን ሰሙና ማልጎላ እንጅጅር ነምኒ ኡቱ ያደገራን ገደረትን በኮ ቀበከና ሳውን ሳሳገባ ማወቅ አለበት። ከዛስ እዚህ ጋር በቂው ከትክክለኛ እግዚአብሔር ቃሉ ከተካለ ይመራዋል ወደ ንሳ ወዴት? ወደ ልብ። ከዛስ ሰው ልብ ጋር ከደረሰ በኋላ ህሊና የሚባል ለብያችሁ እለ ወይም ልቦና አይባላል። አፈሩን ፈንጥ ይሰሙ ዋቀዱንፋ የግል እግዚአብሔር የማታመልጡበት ማለት ነው። ከዛስ አጥፍታችሁን ከቢሆን በለስጠን ለዮቴ ኤርጋ ዱቢ ዋቀዮ ከነ አስትቀበተኒ ሰገሌ ዱቢ ዋቀዮ ከነ ሞለበት ገዲ ቡፍተኒ ቦድ በቃ ማልትሩፋ ኢግ ኢልመሳ ኢየሱስ ክርስቶስ ጨጶጢ ሰሙ ጀላቲ ነማባሰ ሐረፈ ማንጅራ እየታደስኩኝ ነው። ቃሉ አይምሮዬን አደሰልኝ። የቃሉ ድምጽ ልቤን አደሰልኝ። የኢየሱስ ደም ደግሞ አሁን ህሊናዬን ያድስልኛል። ከዛስ ኃጢአተኛው ጻድቅ ሆኖ ቁጭ አሁን ነው አው ተአድሶ ስንል እሱ ነው ሃራውም ሳይንዲጀኑ ኢሳ ዱቢሳቱና ማሃሮምስ ሰገለ ዱቢሳና ማሃሮምስ ኢገኦልቻቱና ማሃሮምስ በዚህ ከታደሰንኛ የትኛው የጨለማ ክዳን የጨለማ ስራ የጨለማ ክዳን የትኛው እኮ ነው አጠገባችን ድርሻ አይልም። የትኛው እኮ ነው የትኛው ክፉ ድርሻ አይልም። ለምን? ክዳኑ ይፈርሳል፣ ክዳናችን ይታደሳል። ኩንሰደንታ አኒናን ከነሰሪና አረፍናን ዱከኒከም አንጎን ዱከናከም ኦጂን ሰጣናከም ናኖ ከኘትኒኩ ኡጋን ሶበዲ ጉዳ ኡጋን ሙሊሱ ለጀነ ምትሬ ውሸትን ማፍረስና እውነትን መግለጥ ነው። እውነት የነሱን ክዳን ስናፈርስ ነው ክዳናችን የሚገነባው። ካኩይሳን የሮዲግኑዳ ካኩን ከኛ ከን እጃረም ኑትሞ ካኩሳን ስዲው ከነነኙ ካንከኛስ ካናረፈኑ ዮ ሃሮፍኔዳ ማሊን ዱቢ ዋቀዮቲን ሰሙከኝ ማሊን ሰገለ ዱቢ ዋቀዮቲን ለጴከኝ ማሊን ይገል መሳ ኢየሱስ ክርስቶስን ጥሰሙከኝ ቀኛችሁ ከፈርጉና ጌታ ሆይ በሉ። ቃልህ እውነት ነው። ቃልህ ገብቶኛል። የቃልህ ድምጽ በልቤ ነው። ከዛሬ በኋላ ላልበድልህ ላላሳዝንህ ቃል ገባለሁ። ጌታ ኢየሱስ ሆይ ደምህ ያነጻል፣ ህሊናን ያነጻል። ድምጽ አለው። ከዛሬ ምሽት ጀምሮ የትኛውም ኩነኔ ከህሊናይ ላይ ባንተ ደም በኢየሱስ ደም ሄደዋል። አሜን። ጉፍታኮ ጀዳ ሰገሌን ከዱጋዳ ዱቢኬ አማኔራ ሰገሌን ዱቢኬቲ ገርለጴ ኮዱፌራ ዱቢን ከንኬ ሰሙኮ ጅጅሬራ ኢጊኬ ጢሰሙኮ ጅጅሬራ ሐሜስቱን ከም ጨጶን ከም ጢሰሙኮራ ኢገኬቲን ሶከራ ጀዳ አሜን። አማከሰተምቲ አትቀጀላል። አሁን እንዲህ ያላችሁ አይደል? የትኛውም ሰው የከሳችሁም ቅዱሳን ናችሁ፣ ጻድቃን ናችሁ። የትኛውም ዓለም የትኛውም ልከስ ይችላል። ለምን? ሶስቱም የእግዚአብሔር ችሎታ ናቸው።
ሰደን ሳዩ ደንዴቲ ዋቀዮት ኦኬ አመርገ ከስተ ካኩን ሰይጣን ማልቴራ ዲገመርቹ ኦኬ ነምነከሲ ካኩ ሰይጣን ዲጉዳፍ ዋተከሰን በርባቺሱ ካንማ ሰደን ጎደምትረ ኮንፊደንስ ኢንሳጉቱዳም ዲቹን አቦን ዋቀራ ኢሳፍ ከነመ harka sajiram kana sadangochuudhaan seexana wajji wallo leeraarame tun ta'in seexana firate ture diinate futun ta'in waaqayyo wajjin araarame garee waaqayyo ta'e jechuudha ይህንን በማድረግ ሰው የእግዚአብሔር ወገን ነው የሚሆነው የእግዚአብሔርን ወገን ደግሞ እግዚአብሔር ይተባበረዋል